ብሬኪንግ በሆነ ሰበር ዜና ነው። አሜሪካን ሀገር ዳይቨርሲቲ ቪዛ ዲቪ ሎተሪ ቆሞ አልነበረም። ለጊዜው ፖስት ተደርጎ ነበር አይደለም። አሁን ግን የዲቪ 2027 ይኖራል እና ይሄም ደግሞ በፌደራል ጋዜጣ አሜሪካ ፌደራል ጋዜጣ ላይ ተጽፏል ዛሬ እና ሞር መግለጫም ይኖራል። ግን ለውጥ ይኖረዋል። ምናልባት ወደ ኤፕሪል መሃል ላይ 10 አካባቢ ሊሆን ይችላል ቀኑ የሚሞላበት ቀን የሚጀምረው። ግን ለውጥ ይኖረዋል። ለውጡ ምንድነው? አንደኛ ፓስፖርት ያስፈልጋል። ዋሊድ የሆነ ፓስፖርት ኤክስፓየር ያላደረገ እሱ አፕሎድ ይደረጋል። መጀመሪያ ፔጅ ባዮሎጂካል ፔጅ ሲግኔቸር ያለበት ፎቶ ያለበት። ከዛ ደግሞ $1 ሪኳየርመንት ማለት $1 ይከፈላል። እንዴት እንደምከፈል እንግዲህ ወደፊት ይታወቃል። ደግሞ ጀንደር የምለው ወደ ሴክስ የምለው ቃል ይቀየራል። ከዛ ደግሞ ኤጅ የምለው ይቀርና ዴት ኦፍ በርዝ ይሆናል። በዛ ሁኔታ እንግዲህ ይሞላል ማለት ነው። ስለዚህ ፓስፖርት የሌላችሁ ሰዎች ካሁን በኋላ ፓስፖርት ማውጣት ትችላላችሁ ማለት ዲቪ መሞከር የምትፈልጉ ፓስፖርት የሌላችሁ ፓስፖርት ማውጣት ትችላላችሁ ማለት ነው። የበለጠ በነገ ከነገ ወዲያ በዚህ ላይ ሞር መረጃ ከየአቅጣጫው ከዩቲዩብ ሆነ ከቲክቶክ ታገኛላችሁና ያለው ነገር እንዳመጣጡ እነግራችኋለን።